ኢትዮጵያ በቀይ ባህር ላይ ያላት ፍላጎትና የባህር በር ባለቤት የመሆን ጥረት በአሁኑ ወቅት በአፍሪካ ቀንድ ፖለቲካ ውስጥ ዋነኛ የመነጋገሪያ አጀንዳ ሆኖ ቀጥሏል። ይህ ጉዳይ ለብዙዎች አዲስ ክስተት ቢመስልም ለኢትዮጵያ ግን የታሪክ ምልሰት፣ የሕግ ጥያቄና 130 ሚሊዮን የሚጠጋ ሕዝብ የህልውና ዋስትና ጉዳይ መሆኑን የዘርፉ ተንታኞች ያስረዳሉ። ታሪክ እንደሚመሰክረው ኢትዮጵያና ቀይ ባህር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ነበሩ። ጥንታዊቷ አክሱም በአዱሊስ ወደብ አማካኝነት በዓለም ካሉ አራት ሀያላን መንግስታት መካከል አንዷ የነበረችው ቀይ ባህር የኢትዮጵያ የንግድና የፖለቲካ መሰረት በመሆኑ ነበር። ይሁን እንጂ ባለፉት 100 ክፍለ ዘመናት በነበሩ ውስብስብ ጂኦፖለቲካዊ ሽኩቻዎችና በቅርብ ጊዜያት በነበሩ ታሪካዊ አጋጣሚዎች ኢትዮጵያ የባህር ዳርቻዋን እንድታጣ ተገዳለች። ዛሬ ላይ የምታደርገው ጥረትም ይህንን በታሪክ የተዛባውን እውነታ በሰላማዊ መንገድ ለማስተካከልና የተዘጋባትን የባህር በር በድርድር ለመክፈት የሚደረግ የታሪክ አደራ ተደርጎ ይወሰዳል። ኢትዮጵያ ለዘመናት የባህር በር ባለቤት ሀገር ሆና የኖረች ሀገር ነች። በዳማት ኪንግደም፣ በአክሱማይት ኪንግደም የባህር በር ባለቤት ብቻ ሳይሆን አካባቢውን የምትቆጣጠርና የምታስተዳድር ሀገር፣ የራሷን ወጪ ገቢ ንግድ ብቻ ሳይሆን ለማስተላለፍ የምትጠቀምበት፣ ሌሎች ሀገሮች ያንን ትሬድ ሩት በሚጠቀሙበት ሰዓት ለኢትዮጵያ ግብር የሚከፍሉበት ጊዜ ነበር። ኢትዮጵያ በአክሱማይት ጊዜ እንዲሁም በአዱሊስ በቀይ ባህር ላይ ገናና የነበረች ሀገር ነች። ያ ታሪክ በሆነ አጋጣሚ ተሰብሯል። ያንን ታሪክ አጋጣሚ የመመለስ ጉዳይና በሳይንስ የተደገፈ በታሪክ የተደገፈ በማስረጃ የተደገፈ ሀያልነቷን የመመለስ ጉዳይ ነው የሚሆነው። ከለውጡ መንግስት በፊት ኢትዮጵያ የባህር በር ጉዳይን ማንሳት የማትችልበት ነባራዊ ሁኔታ ውስጥ ነበረች። በአንድ በኩል ሀገርን ያስቀደመ ብሔራዊ ጥቅምን ከፊት ያደረገ የፖለቲካ አካሄድ አለመከተል፣ በሌላ በኩል ደግሞ የታሪካዊ ጠላቶችን ዓላማ ለማሳካትና የእነሱን መሻት ለመፈጸም ያደሩ የውስጥ ባንዳዎች አርቆ አለማሰብ የባህር በር ጉዳይን ማንሳት የሚያስነቅፍ እንዲሁም ወንጀል የሆነበት ጊዜ እንዲያልፍ አድርጓል። የኢትዮጵያ ሕዝብ እንዲወያይበት፣ እንዲነጋገርበት፣ ፍቃደኛ ከሆነ እንዲጠየቅ የቀረቡ አማራጮች አልነበሩ። የጠየቁ በሙሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ተገለዋል። የተቃዋሚ ኃይሎች ታፍነዋል። ይሄን የሚያነሱ ኃይሎች በሙሉ ሌብል ሲደረጉና ሲፈረጁ ነው የነበረው ማለት ነው። ስለዚህ በኢትዮጵያ በኩል እና at the same time ደግሞ ይሄን የሚያደርግ የነበረው በኢትዮጵያ ውስጥ የሽግግር መንግስት የነበረ ነው፣ በህዝብ ያልተመረጠ መንግስት ነው። ስለዚህ ማንዴቱም ሌጂቲመሲውም የለውም። የኢትዮጵያ ናሽናል ኢንትረስትን ሊያውም ወደብን የሚያህል ነገር ሊያውም የአክሰስ ቱ ዘ ሲን የሚያህል ነገር ሊያውም ዓለም አቀፍ ንግድን ኢንተርናሽናል ትሬድን ሩት የምንቀላቀልበትን ማርታይም አክሰስን አሳልፎ ለመስጠት ይሄ this is significant national interest ነው። ትንሽ ናሽናል ኢንትረስት ብቻ አይደለም፣ ሲግኒፊካንት የሆነ ናሽናል ኢንትረስት ነው። በዚህ ጉዳይ ላይ ለመወሰን ምንም አይነት የውክልና የለውም ማለት ነው። ኢትዮጵያ በቀይ ባህር ላይ ቀጥተኛ ተሳትፎ ማድረጓና የባህር በር ማግኘቷ ለብሔራዊ ጥቅሟ ብቻ ሳይሆን ለዓለም አቀፉ ማህበረሰብም ከፍተኛ ፋይዳ አለው። እንደ አፍሪካ ቀንድ ግዙፍ ተጽዕኖ ፈጣሪ ሀገር ኢትዮጵያ ወደ ባህር መመለሷ በዓለም አቀፍ መድረክ ያላትን ተሰሚነት ከማሳደጉም በላይ ለዓለም አቀፍ ንግድ ደህንነት መረጋጋት፣ ለቀጠናዊ ሰላም ደህንነት እንዲሁም ለዓለም አቀፍ ትብብርና ዲፕሎማሲ አይተኬ ሚና ይኖረዋል። ቀይ ባህር በየዓመቱ በቢሊዮን የሚቆጠር ዶላር ግምት ያለው የዓለም ንግድ የሚጓጓዝበት ወሳኝ መስመር ነው። ኢትዮጵያ በዚህ መስመር ላይ ንቁ ተሳትፎ ማድረጓ የባህር ላይ ወንበዴነትን ለመከላከል፣ ህገወጥ የሰዎችና የመሳሪያ ዝውውርን ለመግታት እንዲሁም የንግድ መርከቦች በሰላም እንዲንቀሳቀሱ ለማድረግ ከዓለም አቀፍ ተቋማት ጋር በጋራ ለመስራት ያስችላታል። ይህ ደግሞ የዓለም የንግድ ሰንሰለት እንዳይቋረጥ ትልቅ ዋስትና ይሆናል። ኢትዮጵያ የአካባቢው አክተር ብትሆን ለማንኛውም አገር አደጋ ወይም ትሬት አይደለችም። የትኛውንም አገር ኢትዮጵያ ጎድታ አታውቅም። ስለዚህ ኢትዮጵያ ወደ ቀይ ባህር ብትመለስ አካባቢው ቀጠናው ሰላም እንዲሆን የራሷ ኮንትሪቢዩሽን ይኖራታል ማለት ነው። በጣም በብዙ 100 ቢሊዮን ዶላሮች ገንዘብ እያወጡ አካባቢውን ሴኩር ማድረግ አይጠበቅባቸውም። ኢትዮጵያ የራሷ ባህር ኃይል እየገነባች ነው። ያን አካባቢ ሰላም ሂደት በማስከበር ሂደት ውስጥ የራሷ የሆነ ኮኦፐሬቲቭ የሆነ ኮንስትራክቲቭ የሆነ ኢንጌጅመንት እና ኮኦፐሬሽን ነው የሚኖራት። የኢትዮጵያ ወደ ባህሩ አክሰስ መመለስ አካባቢያችንንም የኢንተርናሽናል ኮሚኒቲውንም ይጠቅማል ማለት ነው። የኢትዮጵያና የቀይ ባህር ግንኙነትን ዳግም የማደስ ጥረት ወቅታዊው ዓለም አቀፋዊ እውነታ የሚጠይቀው አይቀሬ ጉዳይ ሆኗል። ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ በታሪክ የተደገፈ፣ በሕግ የተመራና በህልውና አስፈላጊነት የተቃኘ ነው።
ይህ ጉዞ ስኬታማ እንዲሆን ግን የቀጣናው ሀገራት ይህንን ፍላጎት እንደ ስጋት ሳይሆን እንደ ትልቅ የኢኮኖሚ ዕድል ሊመለከቱት ይገባል።